እስቲ አስቡት አንድ ክላይንት የኃይለ ሥላሴ ፖርትሬት እንድሰራ አዘዘኝ። እኔም ቀላል ነው ብዬ ጀመርኩት፣ ግን ትንሽ የከበደ የመጣ ወደ መሃል አካባቢ። ዛሬ ይሄን አርት ከመጀመሪያ እስከ መጨረሻ ድረስ እንዴት እንደሰራሁት አሳያችኋለሁ። ሰላም ጋይስ፣ ስሜ ቢኒያም ወንድማገኝ ይባላል። ዛሬ ደግሞ በአዶቤ ፎቶሾፕ ሪያሊስቲክ ፖርትሬት እንዴት እንደሚሰራ አሳያችኋለሁ። እና ሆነስሊ ይሄ ስራ ትንሽ ቻሌንጂንግ ነበር። የመጀመሪያው ፓርት ሪፈረንስ። ከመሳሌ በፊት ብዙ ሪፈረንስ አያለው እና ኮሌክት አደርጋለሁ። ምክንያቱም የኃይለ ሥላሴ ፊት ብዙ ሰው ያውቀዋል፣ ሁሉም ያውቀዋል። ስለዚህ ትንሽ የሆነ ስህተት በጣም የመጉላት ቻንስ አለው። ተመሳሳይ የሆኑ አርት ስታይል የተሰሩ ለከለር፣ ለኮምፖዚሽን፣ ለላይቲንግ ሊጠቅሙ የሚችሉ ኢንስፓይሬሽን ዲጂታል አርቶችን ኮሌክት አደርጋለሁ። ከዛ የመጀመሪያው ፓርት ቀጣዩ ፓርት የሚሆነው ራፍ ስኬች ማስቀመጥ ነው ማለት ነው። በዚህ ደረጃ ላይ ትንሽ ዊርድ ሊመስል ይችላል፣ ግን we have to trust the process። በዚህ ደረጃ ላይ ዋናው ላይ እንዲቀመጥ እንፈልጋቸውን ፕሮፖርሽናሊቲ፣ የቦዲ ፖዚሽን፣ አቋቋሙ ላይ ፊዚካሉ ቦዲው ልክ ነው የሚለው ላይ ለማስቀመጥ ስለሆነ ያን ቦታቸውን ካገኙ በኋላ ወደ ቀጣይ ስቴጅ አልፋለሁ ማለት ነው። ቀጣዩ ፓርት ላይን አርት ነው የሚሆነው። ግን በዚህኛው ዲጂታል አርት ፕሮሰስ ላይን አርት ተጠቀምኩ። ኦልሬዲ ስኬች ያረኩትን ፕሮፖርሽናሊቲ አንደርስታንድ ካረኩ በኋላ ወደ ከለሪንግ እና ላይክ ፖዚሽኒንጉን በማስተካከል ነው የገባሁት ማለት ነው። አሁን ከለር ታይም ነው። መጀመሪያ ፍላት ከለሮችን አስገባለሁ። በዚህ ደረጃ ላይ አርቱ ገና አንፊኒሽድ ይመስላል። ቀስ በቀስ ህይወት መያዝ ይጀምራል። ሼዲንግ እዚህ ነው ማጂኩ የሚጀምረው። ሼዲንግ ስናስገባ ይሄ ፍላት የነበሩ ሰርፌስ ወደ 3D ለምሳሌ ሉኮቹን እያገኘን እንሄዳለን ማለት ነው። ብርሃን ኬት እንደሚመጣ በጥንቃቄ እና ያን ብርሃን በመከተል ተለያየት ሊያርፍ ይችላል። ኢንቫይሮንመንቱን ከጀርባ ያለውን ቦታ ኢምፓክት ላደርግ በሚችለው ደረጃ ልክ ከለሮቹን እያስተካከልኳቸው ፕሮግረስ አደርጋለሁ ማለት ነው። አንዳንዴ በፊቱ ላይ ብቻ ከ30 ደቂቃ በላይ ላሳልፍ እችላለሁ። አሁን የምወደው ክፍል ዲቴይልስ። በተለይ አይኖች ላይ ፊት ላይ ጊዜ ወስዳለሁ። ምክንያቱም
አርቶችን ስንመለከት ሌላ ቦታ ኖትስ ከምናደርግ የበለጠ ወደ አይን አካባቢ ኖትስ የማድረግ ነገር አለ ማለት ነው። ስለዚህ ወደ አይኑ አካባቢ ፊቱ አካባቢ በደንብ ዲቴሎችን እንጠቀም ከሆነ ሌላ ቦታ ላይ እንኳን ፔንቲንጋችን አንፊኒሽድ ወይም ራፍ ቀማመጥ ቢሆን ኦልሬዲ ፊኒሽድ የሆነ ሉክ ይኖረዋል ማለት ነው። እና ይህን ይመስላል ፋይናል ሪዛልቱ። ሆነስሊ ይህን ስራ በጣም ወድጀዋለሁ። ታሪካዊ ሰዎችን በዲጂታል አርት መፍጠር ልዩ ስሜት አለው። እናንተ የትኛው ታሪካዊ ሰው ፖርትሬት እንዲሰራ ትፈልጋላችሁ? ኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ተጨማሪ ዲጂታል አርት ፕሮሰስ ቪዲዮዎችን በቅርቡ እመጣለሁ። ሲ ዩ ኢን ዘ ኔክስት ዋን።